የኔ እህት የማዳም ቅመም እንዴት ነው የጾሙ ስራ? እቃ ማጠቡ፣ ልብስ መተኮሱ፣ ምግብ ማዘጋጀቱ፣ የሰዎቹ ጩኸት፣ የልጆቹ ረብሻ ሁሉም እንዳለ ነው አይደል? ምን አዲስ ነገር ተገኝቶ ይቀየራል? አዎ ሁሉም እንዳለ ነው። ያደክማል፣ ያዝላል፣ ያሰለቻል። ደግሞ ምን እሱ ብቻ ሀገር እያለሽ ፊትሽ ማዲያት አልነበረበትም። ዛሬ ትንሽ ማዲያት አለው አይደል? ሀገር እያለሽ ፊትሽ ቀይ ነበር፣ ዛሬ ከሰለብሽ አይደል? ጉልበትሽ ብርቱ ነበር ያኔ፣ አሁን ዛልሽ አይደል? አይዞኝ። ግን የሁሉ የሆነው ለምንድን ነው? ለሰዎች በመኖር አይደለ? ለልጅ ተብሎ አይደለ? ለቤተሰብ ተብሎ አይደለ? ሰላማዊ ህይወት ለማግኘት ተብሎ አይደለ? ይሄ እኮ ሰው እስከሆንሽ ድረስ ግዴታ ነው። ግዴታ ነው። ተፈርዶብሽ አይደለም። አንቺ ክፉ ሆነሽ አይደለም። እድለኛ ሳትሆኚ ቀርተሽ አይደለም። በቃ ይሄ ህይወት አንዱ አካል ስለሆነ ይሄ እንድታልፊበት የተፈለገው መንገድ ነው። በዚህ ውስጥ ግን አንቺ ማታውቂው ብዙ ሀብት አለሽ። ንጹህ ልብ፣ ለሰው የሚራራ፣ ለሰው የሚያዝን፣ ለሰው የሚኖር ማንነት። ይሄ እኮ በምንም አይገዛም። ይሄ እኮ ከላይ ታደለሽ እንጂ ከሆነ ማንም አይሰጥሽም። እና ይሄስ ይሄ ማይመነዘር ሀብት ነው። ይሄ ማይመነዘር ጸጋ ነው። ይችን አስቢያት። የሌሎችም መቅጣት አይተሽ፣ ደህና ልብስ መልበሳቸውን አይተሽ፣ ውጫዊ ገጽታቸውን እያየሽ ያንቺ ህይወት እንዳይረበሽ፣ ወደ ኋላ የቀረሽ እንዳይመስልሽ፣ የዘገየሽ እንዳይመስልሽ። አዎ ማግባቱ ዘግይቷል። ሀገር መግባቱ ዘግይቷል። ልጅን ማየት ዘግይቷል። ቤተሰብን ማየት ዘግይቷል። ወልዶ ማቀፍ ዘግይቷል። ግን ዘግይቷል። ለዛ አልታደርሽም ማለት አይደለም። አይሆንም ማለትም አይደለም። በጊዜው መሆን ያለበት ያንቺ የተባለው ሁሉ ታገኘዋለሽ። ይህ ሁሉ የሚሆነው ተስፋ ሲኖርሽ ነው። ይህ ሁሉ የሚኖርሽ ነገ የተሻለ ይሆናል ብለሽ ስታምኚ። እኔት የማይቀየር የለም። ዓለም ላይ ያሉ ባለ ሀብቶች በሙሉ በ40 ዓመት ከ40 ዓመት በኋላ በ80 ዓመት ሊሞቱ ሲሉ በቅጽበት ነው ስኬትን የሚያገኙት። በቅጽበት ነው የሚመኙት የነበረውን ነገር ያገኙት። እናም እስካለሽ ድረስ ታልሚ የነበረውን ትፈልጊ የነበረውን በሙሉ ታገኛለሽ። ብቻ አንቺ ደህና ሁኚ። ብቻ ራስሽን ጠብቂ። እስከዛሬ ሌሎችን ስታግዢ ይኖርሻል። ዛሬ ራስሽን አግዢ። እስከዛሬ ሌሎችን ስታበርቺ ይኖርሻል። ዛሬ ራስሽን አበርቺ። አንድ ቀን እናየዋለን። ተሳክቶልሽ ተቃንቶልሽ ሰው ሆነን አምሮብሽ ደምቀሽ አሸብርቀሽ አንድ ቀን ትታያለሽ።